እነዚህ ሶስት ነገሮችን ሳታቅ አትሙት። እግዚአብሔርን ቃል ካነበብኩ በኋላ መልእክቶችን አስተላልፍላችኋለሁ። ይሄ ሰማይ መስኮቶችን እግዚአብሔር እንኳን በከፍት አይሆንም ስል ትልቅ ነገር ይዘሽ አትገድቢ። ሰፈር ላይ ብዙዎቻችን አካባቢ ላይ የኛ ነገር ገድበናል። እነዚህ ገድበናል። ከገደበንበት በኃይል መውጣት ዛሬ እነዚህ ሶስት ነገሮችን ካወቅ እርግጠኛ ነኝ አትበላ። መጥቶ እንዳያጥቃቸው የከለከለበት ትልቁ ምስጢር ውጡ፣ በኃይል ሂዱ፣ ስበሩ፣ ንቀሉት። ሄዳችሁ የሚተከለው አለ ትከሉ፣ የሚነቀለው አለ ንቀሉ፣ የምታፈርሱት አለ አፍርሱ፣ አትፍሩ። ትነቅልና ታፈር ዘንድ ትተክልና ታፈርስ ትገለበጥ ዘንድ ስልጣን ሰጥቷል። በኤርምያስ ምዕራፍ 1 ላይ በምታዩበት ጊዜ ለሁሉም ነገር እንዲያደርገው ለኤርምያስ እግዚአብሔር ኃይልና ስልጣን እንደሰጠው ይናገራል። ይሄ ሻሎም በመላው ዓለም የምትገኙ ቅዱሳን ወንድማችሁ ፕሮፌት ሜ ነኝ። ዛሬ ወደ እናንተ አንድ አጭር መልእክት ይዤላችሁ መጥቻለሁ። በዚህ በአጭር መልእክት መካከል እግዚአብሔር አምላክ ላንተ ወይም ላንቺ ያዘጋጀው መልእክት ስላለ መልእክቱ እስከ መጨረሻ ድረስ በጥሞና እንድትዳምጡ ይሆን። እግዚአብሔር መልካም ያደርጋል። ይሄንን ሶስት ነገሮች ነው ይዤ የመጣሁት። እነዚህ ሶስት ነገሮችን ሳታቅ አትሙት። እግዚአብሔርን ቃል ካነበብኩ በኋላ መልእክቶችን አስተላልፍላችኋለሁ። እስከ መጨረሻ መልእክትን እንድትሰማ ይሁን። የእግዚአብሔር ቃል በሁለተኛ ነገሥት ምዕራፍ 6 ከቁጥር 8 ላይ እንደዚህ ብሎ ይናገራል። የሶርያ ንጉሥ ከእስራኤል ጋር ይዋጋ ነበር፣ ከባሪዎቹም ጋር ተመካክሮ በዚህ ተደብቀን እንሰፍራለን አለ። እግዚአብሔርም ሰው ሶርያውያን በዚህ ተደብቋልና በዚያ ስፍራ እንዳታልፉ ተጠንቀቁ ብሎ ወደ እስራኤል ንጉሥ ላከ። የእስራኤልም ንጉሥ የእግዚአብሔር ሰው ወደ ነገረው ስፍራ ሰደደ። አንድ ጊዜም ሳይሆን ሁለት ጊዜ ሳይሆን በዚያ ራሱን አዳነ። የሶርያ ንጉሥ ልብ ስለዚህ እጅግ ታወከ። ባሪዎቹም ጠርቶ ከኛ ዘንድ ከእስራኤል ንጉሥ ጋር የተወዳጀ እንዳለ አትነግሩምን አላቸው። ከባሪዎቹም አንዱ ጌታዬ ሆይ እንዲህ እኮ አይደለም፣ ነገር ግን በእልፍኛዬ ውስጥ ሆነ የምትናገረውን በእስራኤል ዘንድ ያለ ነቢይ ኤልሳዕ ለእስራኤል ንጉሥ ይነግሯል አለ። እርሱም ልኬ አስይዘው ዘንድ ሄዳችሁ ወዴት እንደሆነ እዩ አለ። እነርሱም እነሆ በዶታይን አለ ብለው ነገሩት። ወደዚያ ፈረሶችና ሰረገሎችም እጅግም ጭፍራ ሰደደ። በሌሊትም መጥቶ ከተማይቱን ከበቡ። የእግዚአብሔርም ሰው ሎሌ ማለዳ ተነስቶ በወጣ ጊዜ እነሆ ከተማይቱ በዙሪያ ጭፍሮችና ሰረገሎችም ፈረሶችም ነበሩ። ሎሌውም ጌታዬ ሆይ ወዮ ወዮ ምን እናድርጋለን አለው። እርሱም ከኛ ጋር ያሉት ከነርሱ ጋር ካሉት ይበልጣሉና አትፍራ አለው። ኤልሳዕም አቤቱ ያይ ዘንድ አይኖችን እባክህን ግለጥ ብሎ ጸለየ። እግዚአብሔርም የብላቴናውን አይኖችን ገለጠ፣ አየም። እነሆም በእስራኤል ዙሪያ ያሉ እሳት ፈረሶችና ሰረገሎችን ተራራዎችን ሞልቶት ነበር ይላል። የመልእክቴ ዋና ሐሳብ የሚሆነው እነዚህ ሶስት ነጥቦች ናቸው። አንደኛ የሚሆነው ጸሎት ነው። አንደኛው። ሁለተኛ ደግሞ ጸሎት በህይወቱ ላይ ያለው ሰው ምን ይሆናል? ከራሱ ጋር ያለውን ኃይል ይረዳል። ሶስተኛና የመጨረሻ ምንድነው? ለሰው ሁሉ ማፍትሄ ይሆናል። ስለዚህ በእነዚህ ሶስት ሐሳብ ላይ ቆሜ ነው ከእናንተ ጋር ጥቂት ሰዓት የማሳልፈው። አንደኛ በአንተ ህይወት ላይ ጸሎት ካለ የሰማይ መስኮቶችን ታስከፍታለህ። ቁልፍ አለ በእጅ። በምድር ላይ እያንዳንዱ የሚንቀሳቀሱ ነገሮችን ትቆጣጠራለህ። ጸሎት ኃይል በአንተ ውስጥ ካለ በህይወት ዘመን ጸሎት ከሌለ ምንም ዋጋ የለህም። ጸሎት በህይወት ላይ መኖር አለበት። ለትልቅ ስኬት፣ ትልቅ ቦታ ለመድረስ፣ ትልቅ አድራሻ ወይም ትልቅ ቦታ ለመድረስ፣ ትልቅ ደረጃ ለመርገጥ፣ ትልቅ ቦታ ለመድረስ ጸሎት ወሳኝ ነገር ነው። ጸልይ። አንተ ሰው በእግዚአብሔር ትሰማለህ። የኔት በእግዚአብሔር ትሰማያለሽ። ጸልይ። የሚጸልይ ሰው በእግዚአብሔርም ይሰማል፣ በሰው ዘንድም ይሰማል። በህይወቱ እድሜ ሁሉ እግዚአብሔር እሱን ይሰማል። አንተን እግዚአብሔር እንዲሰማህ ጸልይ። በህይወት ላይ ጸሎት ካለ ስኬታማ ነህ። በህይወት ላይ የጸሎት ህይወት ካለ ጉልበታም ነህ። በምድር ላይ ነገስታት ይሁን ኃያላን፣ የጦር ሰራዊት ይሁን ከላይም የሚሄዱን ከታች የሚመጣ ይሁን የተኛም ክፋት ባንተ ላይ ቢሰለፍብህ ጸሎት ካለ ታሸንፋለህ። ጉልበት ካለ ታሸንፋለህ። የጸሎት ጉልበት የጸሎት አቅም ካለ ታሸንፋለህ። አሸናፊ ነው የምትሆነው። ጉልበታም ነው የምትሆነው። ሳትደክም በኃይል እየበረታ ነው የምትቀጥለው። እግዚአብሔር አምላክ የጸሎት ጉልበት
ይስጥ። ጸሎት ማለት ከእግዚአብሔር ጋር የምትገናኝበት ከእግዚአብሔር ጋር የምትነጋገርበት መንገድ ነው። ስለዚህ ከእግዚአብሔር ጋር መነጋገር አለብህ። ከእግዚአብሔር ጋር መገናኘት አለብህ። ከእግዚአብሔር ጋር ሁል ጊዜ መወያየት አለብህ። ነጋሪን ለእግዚአብሔር መናገር፣ ማወራት፣ መጠየቅ ደግሞ ስላደረገው ጉዳይ ሁሉ እግዚአብሔርን ማመስገን አለበት። በዚያን ጊዜ ኃይል እየታደሰ ይሄዳል። ሁለተኛ ሐሳብ የሚሆነው እንግዲህ ካንተ ጋር ያለውን ማወቅ፣ እግዚአብሔር ካንተ ጋር እንዳለ ማወቅ፣ እግዚአብሔር እጅ ካንተ ጋር እንዳለ ማወቅ። እግዚአብሔር እጅ ካንተ ጋር እንዳለ ካወቅ ለምድርቱ አንተ ፈውስ ነው የምትሆነው። ለምድርቱ ማፍትሄ ሰው ነው የምትሆነው። እግዚአብሔር እጅ ካንተ ጋር እንዳለ የምታውቅ ከሆነ ወይም ደግሞ በውስጥ ላይ እርግጠኛ የሆነ መንፈስ ካለ ሁል ጊዜ ስልጣን ባንተ ውስጥ እንዳለ፣ ሁል ጊዜ አቅም ባንተ ውስጥ እንዳለ በውስጥ ላይ ያለው ኃይል መጠቀም ትችላለህ። መንፈሳዊ ጉልበትን፣ መንፈሳዊ አቅምን፣ መንፈሳዊ ኃይልን ባንተ ውስጥ ያለውን አውጥተህ ትጠቀማለህ። በዚያን ጊዜ ለአጋንንት አትፈራም። በዚያን ጊዜ ለክፋት አትፈራም። በዚያን ጊዜ ለአሳዳጅ ቦታ አትሰጥም። በዚያን ጊዜ ለክፎች ቦታ አትሰጥም። በዚያን ጊዜ አንተንና ቤትን ሊያጥቃ ለመጣው አይተህ አትፈራም። ነገ ሊመጣ ያለውን ቀድሜታ ያለ እዚህ ተንበርክኬ እዛ እየተሰራ ያለውን እዛ አካባቢ እየሆነ ያለውን ከተማ ውስጥ እየሰራ ያለውን የክፉ ሥራ ቀደም ብለህ ታያለህ። ውስጥ ላይ የእምነት አቋም ካለ ባንተ ውስጥ ላይ ለብዙ ሰዎች የሚተርፍ ትልቅ አምላክ እንዳለ ከተረዳ ካንተ ጋር ያለው እግዚአብሔር በዓለም ሁሉ ካሉት ሁሉ የሚበልጥ አምላክ ነው ያዝከው። ትልቅ አምላክ ይዘህ ሳለ ትንሽዬ ጉዳይ ላይ አትፍራ። ልብህ አይወርቅም። ባንተ ውስጥ ያለውን ካወቅ፣ በልብህ ውስጥ ያለውን ከአንተ ጋር ያለው እግዚአብሔርን ለይተህ ካወቅከው በምድር ላይ በሚከናወኑ በምድር ላይ በሚሆኑ ጉዳዮቹ ልብህ አይወርድም። ትጥቅህ አይፈታም፣ አይላላም፣ ወኔህ አይወርድም። ካንተ ጋር ያለውን ማወቅ ያስፈልጋል። ካንተ ጋር ያለው የሰማይ ባለቤት፣ የዚህ የምድር ባለቤት፣ የፍጥረታት ሁሉ ባለቤት እርሱ ካንተ ጋር ነው ያለው። አትዘናጋ፣ አትፍራ። ይሄንን ካወቅ አትፈራም። ግያዝ አላወቀም። ጌታዬ ሆይ ወዮ ወዮ፣ ከተማይቱ ተከቧል፣ ተከበናል፣ ልንያዝ ነው፣ ልናልቅ ነው፣ ወይኔ የት እንግባ ብሎ መጨበጫውን መግቢያን ሲያጣና ሲጨነቅ ኤልሳዕ ከራሱ ጋር ያለውን የሚያውቀው ዘና አለና ከኛ ጋር ያሉት ከነርሱ ጋር ካሉት ይበልጣሉና አትፍራ አለ። አትፍራ ስል ግያዝ መርበትበቱን አልተወም። አትፍራ ካለ በኋላ ስርበትበት ኤልሳዕ እንደዚህ አለ፣ አቤቱ ያይ ዘንድ አይኖችን እባክን ግለጥ ብሎ ጸሎት አደረገ። በዚያን ሰዓት ግን አይኖቹ ሲገልጥ የእሳት ሰረገላ፣ የእሳት ፈረስ፣ የእግዚአብሔር መልአክ ዙሪያውን ከቦት ተራራውን ሞልቶት ዙሪያውን አየ። በኤልሳዕ ዙሪያ ያለውን ትልቅ እግዚአብሔር ሰራዊትን፣ ትልቅ የእግዚአብሔር ኃይልን ካየ በኋላ ግያዝ ተረጋጋ። ላንተ ያለኝ መት ይሄ ነው። ባንተ ዙሪያ ያለውን ስላላወቅ ነው እስከዛሬ ድረስ የፈራ ያሉን። ባንተ ውስጥ የሚያስፈሩትን የሚያስፈራ የብዙዎችን ትጥቅን ያስፈታውን አጋንንትን ትጥቅ የሚያስፈታ ታላቅና ኃያል አምላክ፣ ኃይለኛ አምላክ እርሱ ካንተ ጋር አለ። ይሄንን ማወቅ ፈልጋለሁ፣ እንድታውቁ ፈልጋለሁ። ይወቅ፣ ባንተ ውስጥ ያለው ከነዛ ጋር ካለው ይበልጣል። ካንተ ጋር ያለው ከዲያብሎስ ይበልጣል፣ ከገዳይ ይበልጣል፣ ከሉሲፈር ይበልጣል፣ ከአጋንንት ይበልጣል። ካንተ ጋር ያለው ይሄንን ትልቅ አምላክ ይዘ ይሄንን ትልቅን መለኮት ኢየሱስ ክርስቶስን ይዘ አትፍራ። በሩቅ ሳያልም የሚወጋ ሳይዋጋ የሚጥል ሳይገዳደር እዚህ ቆሞ በእስትንፋሱ ሽባ የሚያደርግ ኃይለኛው ካንተ ጋር አለ። ይሄ ኃይለኛው ካንተ ጋር እንዳለ እመን፣ አትፍራ። ደግሞ ይሄ በውስጥ ላይ ያለውን ኃይለኛውን ካወቅ ለኃይለኞች አትፈራም። የኃይለኛውን ኃይልን ትፈታዋለህ። ትጥቁን ትፈታና በክብር ትጓዛለህ። ልክ እነዚያ ወታደሮች መጥቶ ኤልሳዕና ዙሪያውን ልክ በከበቡ ጊዜ ኤልሳዕ ከራሱ ጋር ያለው ኃይል ስለተማመነ ቁጭ ብሎ ጠበቀ። ልክ እንደደረሱ እጁን ዘረጋና አቤቱ የነዚህን አይን አጥፋል። በአንድ ጊዜ በአንድ ቃል አይናቸው ጠፋ። በአንድ ቃል እውር ሆኑ። የተጠቀሙትን ትጥቃቸውን አስፈትቶ እነሱን ወደ ቤቱ ገቢ ያደረገ። እኔ ያለኝ መት ይሄ ነው። በዚህ ዓመት በእናንተ ህይወት ኃይለኛ የሆኑትን እግዚአብሔር አሳልፎ ይሰጣችኋል። ነገስታትን አሳልፎ፣ ኃያላንን አሳልፎ፣ ብርቶችን አሳልፎ፣ ትጥቃቸውን አስፈትቶ አሳልፎ ይሰጣል። ይሄንን የሚሰሙት በምድር ጫፍ እስከ ጫፍ በዓለም ጥግ ላይ የምትገኙ ቅዱሳን መልእክቴ ለእናንተ ነው። እግዚአብሔር ከእናንተ ጋር አለ።
ይሄንን አውቃችሁ አምናችሁ በኮንፊደንስ ውጡ። እግዚአብሔር የትኛውም ክፉ ኃይል የትኛው ክፉ ነገስታትን ትጥቃቸውን ያስፈታል፣ ትጥቃቸውን ይፈታሉ። ነገስታት ትጥቃቸውን ይፈታሉ፣ ኃያላን ትጥቃቸውን ይፈታሉ። ከእናንተ ጋር ላለው አምላክ ትጥቃቸውን ፈቶ በፊታቸው ይንበረከካሉ። ወዶ ሳይሆን ለእናንተ ሳይሆን በእናንተ ውስጥ ላለው ለእግዚአብሔር ኃይል፣ ይሄ ኃይል በእናንተ ውስጥ ስላለ ትጥቃችሁ እንዳይፈታ ታጠቁ፣ በርቱ፣ ተነሱ። ይሄ የእናንተ ጊዜ ነው። ከዚህ በኋላ መድከም የለባችሁም። ውጡ፣ በኃይል ሂዱ፣ ስበሩ፣ ንቀሉት። ሄዳችሁ የሚተከለው አለ ትከሉ፣ የሚነቀለው አለ ንቀሉ፣ የምታፈርሱት አለ አፍርሱ፣ አትፍሩ። ትነቅልና ታፈር ዘንድ ትተክልና ታፈርስ ትገለበጥ ዘንድ ስልጣን ሰጥቷል። በኤርምያስ ምዕራፍ 1 ላይ በምታዩበት ጊዜ ለሁሉም ነገር እንዲያደርገው ለኤርምያስ እግዚአብሔር ኃይልና ስልጣን እንደሰጠው ይናገራል። ይሄ ቃል ደግሞ ላንተ ነው። አሜን ስትል በህይወት ላይ ይሄ ቃል ይሁንበት እና ባንተ ውስጥ ያለውን ማወቅ አለብህ። ጊያዝ ኤልሳዕ ከተናገረ በኋላ ትጥቁን አልፈታም፣ በረታ። ይሄ ሁለተኛ ነጥብ ሲሆን ሶስተኛ ነጥብ የሚሆነው በምድር ላለው ሁሉ የመፍትሄ ሰው አንተ ነህ። የመፍትሄ ነው ሰው ነው የምትሆነው የምትጸልይ ከሆነ የምትንበረከክ ከሆነ ደግሞ ባንተ ውስጥ ያለውን ካመንክ ከተረዳህ አንተ በምድር ላይ ያለው ሁሉ የመፍትሄ ሰው ነህ። ኤልሳዕ ይሄንን አለ ለእስራኤል ልጆች ማረፊያ የከለከሉ፣ ረፍትን የከለከሉ፣ ሰላምን የነሱ በጣም ያስጨንቁና ያስጨቆኑ የነበሩ እነዚያ ሶርያውያን መጥቶ እንዳያጠቃቸው የከለከለበት ትልቁ ምስጢር እግዚአብሔርን በመጸለይ ለሀገሪቱ መፍትሄ ሰጠ። መፍትሄ እግዚአብሔር ይሰጣል ባንተ ሆኖ፣ መፍትሄ እግዚአብሔር ይሰጣል ባንቺ ሆኖ። የመፍትሄ ሰው ነህ አንተ፣ አንቺ የመፍትሄ ሰው ነሽ። ለምድሩ እግዚአብሔር የመፍትሄ ሰው አድርጎ አንቺን አስነስቶሻል። በኔ ዘመን እኔ ለኢትዮጵያ መፍትሄ ነኝ። በኔ ዘመን አፍሪካ በኔ ታርፋለች። በኔ ዘመን ዓለም በኔ ታርፋለች። ሌላ አናዋጪ ገብቶ ውስጥ ለውስጥ እንደዚህ ሾልኮ የገባ ደም የሚያፈስ ጭንገፋ የሚያበዛ ክፋትን የሚሰራ አንዱ ከአንዱ ጋር እንድባላ የሚያደርግ ክፉ መንፈስ ሁሉ በኔ ዘመን ይቆማል። በኔ ዘመን ይቆማል። በላንተ በኔ ዘመን ይቆማል። በያንቺ አንቺ ዲቦራ ነሽ፣ አንተ ኤልሳዕ ነህ፣ አንተ ኤልያስ ነህ፣ አንተ ሙሴ ነህ። ባንተ ውስጥ ኃይል አለ። ለኢትዮጵያ መፍትሄ ነህ አንተ፣ ለኢትዮጵያ መፍትሄ ነሽ። አንቺ ሴት ለዓለም ትተርፊያለሽ። ትልቅ ነገር ይዘሽ አትገድቢ። ሰፈር ላይ ብዙዎቻችን አካባቢ ላይ የኛ ነገር ገድበናል፣ እንደዚህ ገድበናል። ከገደበንበት በኃይል መውጣት ዛሬ ይሆናል። ሰብሬ ነው መውጣት ያለብን። እንደዚህ እርግጤ ነው መሄድ ያለብን። ባንተ ውስጥ ያለውን ካወቅ ሰብሬ ነው የምትሄደው። ለዓለም መፍትሄ ነው። ኤልሳዕ የእስራኤል ልጆች ዙሪያውን ከቦ ሶርያውያን አስጨንቆ የሚበላውና የሚጠጣውን አጥቶ የአህያ ጭንቅላትን በ50 ብር እየገዙ የእርግብ ኩስን በ5 ብር እየገዙ በሚበሉበት ራብ በጸናበት ዘመን ሰው የገዛ ልጁን መብላት በጀመረበት በዚያን ዘመን ለእስራኤል ምድር የመፍትሄ ሰው ሆነ። ነገ በሶርያውያን ድንበር ላይ ምርጥ ዱቄት ታገኛላችሁ፣ እዛው ነገ ትበላላችኋል። ከንጉሱ ጋራ የነበረ ንጉሱ ደግፎበት የነበረው ጃንደረባው ይሄ ሰማይ መስኮቶችን እግዚአብሔር እንኳን በከፍት አይሆንም ስል በዓይኔ ትመለከታለህ፣ ከዛ አትቀምስም፣ ግን ነገማ ይሆናል። በእርግጥም ነገሩ ሆነ። ትናንትና ተናግሮ እንደ ዛሬ እግዚአብሔር አምላክ ነገሩን ሲፈጽም ሰው ሁሉ የተሯሯጠ ሰውዬ በአራት ላይ ዘበኛ እንዲሆን ሲቀጠር ረግጦት ገደሉት። የእግዚአብሔር አንድ ቃል በኤልሳዕ አንደበት የነበረው የተናገረው ቃሉም ተፈጸመ። የእስራኤል ሕዝብ ጠገበ፣ ከራብ አረፉ። የእስራኤል ሕዝብ ከራብ እንዲያርፍ አንድ ኤልሳዕ ምክንያት ሆነ። በጌታ በኢየሱስም በምድሬ በኢትዮጵያ ላይ ከዛሬ ጀምሮ ራብ አይሆንም፣ ጭንቀት አይሆንም፣ ለቅሶ አይሆንም፣ ሐዘን አይሆንም፣ ጭንገፋ አይበዛም። እግዚአብሔር ድል ይሰጣል። አቅማችሁ ይበረታል፣ ኃይላችሁ ይበረታል። ከዛሬ ጀምሮ የሚገድለውም መግደልን ያቆም፣ ክፋትን የሚያደርግ ያቁም፣ አመፀኛ ያቁም፣ ተንኮለኛ ያቁም፣ እውነትን ይዞ ወደፊት ይቀጥል። አገልጋዮች በአገልግሎታችሁ ትጉ፣ ጸልዩ፣ በርቱ፣ ተመልከኩ። እግዚአብሔር አምላክ ኃይለኛውን አሳልፎ ይሰጣል፣ ጉልበታችሁን ያድሳል፣ አቅማችሁን ያድሳል። እንደ ሌላ ሰው የምትሆኑበት ዘመን በቅርብ ጊዜ ውስጥ ይሆናል። በእርግጠኝነት ለዓለም የመፍትሄ ሰው አንተ ነህ። እነዚህ 3 ነገሮችን ካወቅ እርግጠኛ ነኝ አትበላም፣ እርግጠኛ ነኝ አትያዝም፣ አትገድብም። ስለዚህ ጸልይ። አንደኛው ጸሎት ነው። እነዚህ ከ3 ነገሮቹ መሃል አንደኛው ጸሎት ነው። ኤልሳዕ ስለሚጸልይ የሶርያ ንጉስ እልፍኛይቱ ውስጥ ሆኖ የሚመካከሩትን ከጃንደረቦቹ ላይ ሆኖ አንድ ላይ የሚወያየውን የሚያወራውን ነገር ቀድሞ እዚህ ጋር ያይና ለእስራኤል ልጆች ያስተላልፍ ነበር። ለእስራኤል ንጉስ ያስተላልፍ ነበር፣ ይናገር ነበር።
ጸሎት በውስጡ ላይ ስለነበረ እልፍኛይቱ ውስጥ ያለው ነገር ቀድሞ አየ። በእልፍኙ ውስጥ ያለው ቀድሞ ያየበት ትልቁ ምስጢር አይኑ እንዲገለጥ መጸለዩ ነው። ሲጸለይ ውስጥ ላይ ጠላት ገና እዛ የሚመካከረውን እዚህ ሁኔታ ያለ በአንድ ቀን ታፈርሳለህ። 20 እና 30 ዓመት በአንተ ህይወት ላይ ደጋሚ የደፈረውን ዋጋ ያስከፈለውን ዋጋ ከፍሎ ተዘጋጅቶ ተሰባስቦ በአንድ ጊዜ ሲመጣ አንተ እዚህ አንድ ጊዜ በኢየሱስም ትላለህ ይፈርሳል። እሱ ተመካክሮ ረጅም ጊዜ አውርቶ ተወያይቶ ሲመጣ በአንድ ቃል በአንድ ጊዜ በትንትናቸው አወጣ። በጌታ በኢየሱስም ልባርካችሁ። ቀድማችሁ እንድታዩ አይናችሁ ይከፈታል። ታምር ይሆናል። ከጸለያችሁ ነው የሚሆነው። ጸልዩ፣ በርቱ። ከዚህ በኋላ ትጸልያለህ፣ ቀድሜ ታያለህ። እዛ ውስጥ ያለውን ትጸልያለህ፣ ቀድሜ ታመልጣለህ። እግዚአብሔር ይሄን በህይወቴ ላይ ያደርጋል። ሁለተኛው ደግሞ በርትተህ በውስጥ ላይ ያለውን አውቀ እርግጠኛ ሆነ ትወጣለህ። እርግጠኛ ለሆንከው ጉዳይ ነፍስን ጭምር ለመስጠት ወደኋላ አትልም። እርግጠኛ ለሆንከው ጉዳይ ራስን ትሰጣለህ። እርግጠኛ ባልሆንከው ጉዳይ ላይ ድፍረት አይኖርም። ጥርጣሬ ውስጥ ትገባለህ። እርግጠኛ ከሆንክ ግን ጥርጣሬ የለም። አንተ አማኝ ነህ፣ በጌታ ነው ያለው። እርግጠኛውን ውጣ፣ ያሳካልሃል። ውጣ፣ እግዚአብሔር ያደርግልሃል። ውጣ፣ መልካም ነገር ይሆናል። ውጣ፣ ስኬታማ ትሆናለህ። እግዚአብሔር ያስደንቃል። ሶስተኛ የመፍትሄ ሰው ነህ። እግዚአብሔር ይሄን ያደርጋል። በያላችሁበት ሁሉ ሰላማችሁ ብዙ ይሁን። የእናንተ ወንድም ፕሮፌት ነኝ፣ የክራይስት ሮክ ኮሚኒቲ ኢንተርናሽናል ቤተክርስቲያን መስራችና ባለራዕይ። እግዚአብሔር ይባርካችሁ። በሚቀጥለው መልእክት በጣም በሚያስገርምና በሚያስደንቅ አስደናቂ በሆነ መልእክት እስከምንገናኝ የእግዚአብሔር ሰላም ጸጋ ይብዛላችሁ። በዩቲዩብ ቻናላችን መንፈሳዊ ፕሮግራሞችን እየተከታተላችሁ እስከዛሬ ድረስ የቆያችሁ ሁላችሁም እግዚአብሔር ይባርካችሁ። ለብዙዎች እንደርስላቸው ሼር አድርጉ። ደግሞ ሰብስክራይብ ያደረጋችሁና ቤተሰብ ያልሆናችሁ ሁላችሁ ሰብስክራይብ በማድረግ የደወል ምልክትን በመጫን ከኛ ጋር ቤተሰብ በመሆን በየጊዜው የሚለቀቁ መንፈሳዊ መልእክቶችን እንደርስላቸው ልታደርጉት ይሁን። በያላችሁበት ሰላማችሁ ብዙ ይሁን። መልካም ቆይታ። ሻሎም